እንዴት አዲስ አበባ ተመረቀ ከሚለው እንነሳ። ተወላችል ነበረ ግን አንዳንድ ትክክለኛ ከፋነታቸውን የሚያከብሩ ጉረኛ ያለው ነው ታይታማ ይፈልጉ ዴኒን ትንሽ አንጎራጉርልና እሷን ደግሞ ከስቱዲዮ ለቀን እንመለስኛ ቡኖ ሻሂ አጂ ኪሾደን ገሞ ዶኖ ቱና ቤሞኒ ኮኔ በጀሞ ዶኖ ቱና ቤሞኒ ኮኔ በጀሞ ዴንጎ አሪያኔ ኖ ኪሻተሌ ኖ ዶኖ ቱና ቤኮቺ ኮኔ ቦኖሞ ዶኖ ቱና ቤኮቺ ኮኔ ከፋ በጣም የሚታወቀው በከፋ ዘፈኖች ነው ግን ጎበዝ ስለሆነ የተለያዩ ሌሎችን ዘፈኖች ይዘፍናልና በደስታ ነው ዛሬ እናጅበው ማይሌ ነው ልጁ በጨዋታውም ወጥቷል አይደለ በኦሮምኛም በከፋኛም በአማርኛም በፍቅርኛም አገብቷል አብረን አለን እስካሁን ድረስ በጣም ደስ ይላል ከፋ ሬጌው በጣም ደስ ይላል አልጠበቅኩትም በእውነት በዚህ ደረጃ ሬጌን ከከፋ ሙዚቃ ጋር ቀላቅሎ ብዙዎቹ ለአሜት ያስቸግራል ይላሉ በጣም 3-4 አይነት ቋንቋ የሚያወራ እና ለብዙ ነገሮች ፈጣን ነው ጥበብንም የማሳደግ ህልሙም የዛ ነው ያለው ቫራይቲ ያለው አልበሙ የተለያዩ ኢትዮጵያ ቅኝቶችን ተጠቅሞ የኢትዮጵያን ሪትሞች በጣም የሚወደዱ ብዙ ጊዜ ይጫወታል ሌሎችም ቦታ ይጫወታል ሁሉም ቦታ ተወዳጅ ነው ነገራችን ላይ አለቲ እንዴሽ ጎና አጣቲ ኩምበሬካኮ አሊያም ምሮ ወዲሬ ወችሬ እንዴ ከማዮ አንዲ ቤሺ ጀሬካቶ ጉሩምጊ እንዴ ቡንጊ ቤኮ ወጣተ